ትሁት በሚገርም ሁኔታ ባልጠበቀችው ሰዓት፣ ባልጠበቀችው ቦታ፣ ባልጠበቀችው መንገድ ተመስገንን ፊት ለፊት ቆሞ ስታየው መብረቅ ከሰማይ የወረደባት ይመስላል ድንጋጤዋ። በቃ የመጀመሪያ ካፏ የወጣው ቃል አድኑኝ፣ ድረሱልኝ የሚል ነበር። ግን በቦታው ማንም ስላልነበረ ደርሶ ሊያድናት የሚችል ሰው አልነበረ። ሁለተኛውን አማራጭ ተጠቀመች። ሩጦ ማምለጥ አደረገችው። ትሁት እየሮጠች ነው። ያው በድንጋጤ የሚሮጥ ሩጫ መቼም ታውቃላችሁ ፍጥነቱ። ምንም በቃ ማራቶን በሉት፣ ማራቶን እየሮጠች ነው ትሁት። እንዳለችውም ሩጣ አመለጠች። አባባ ጋር ደረሰች። አባባ በከፍተኛ ጭንቀት በዚያ ፍጥነት እየሮጠች ስትመጣ በጣም ደንግጦ ምን ሆንሽ ይላታል። እሷም ተመስገንን ፊት ለፊት አገኘሁት፣ ማን አሳየው፣ እንዴት ሊያገኘ ይቻለ እያለ መጨነቅ ጀመረች። አባባ ሊያረጋጋት ሞከረ። ትሁት ግን ፈጽሞ ልትረጋጋ አልቻለች። በቃ አለቀልኝ፣ ከእንግዲህ በኋላ እድሜ ልኬን ሲከተለኝ ይህ ሰው ቆይ እኔ ምን ባደርግ ይሻላል አረ እንዲያውንስ እያለች በጣም ተማረረች። አባባ ይዞች ለሁሉም መላ አለው፣ ተረጋጊ፣ ግን እንዳልሽው እውነትስ ማን ነው ያመለከተው በዚህ መሆናችን እያለ እሱም መጨነቅ ጀመረ። ተመስገን ግን ፊት ለፊት ከማየት ውጭ ምንም አልተከተላት። እንኳን ሰፈርሽን አወቁ እንጂ ሌላው ቀላል ነው ብሎ ባለበት ቆመ። ትሁትና አባባ ቤት ቁጭ ብለው እንዲው ማን ነው ይህንን ነገር ሊያሳየው የቻለ እንዴት አገኘን እያሉ ሁለቶች እየተወያዩ እያለ ናቲና አለሜ ትልቅ የምስራች ይዘው ወደ ቤት እየመጡ ናቸው። የምስራቹ ምንድነው? አቶ ገዜ መታሰሩንና ያው የተደበቀውን ወርቁን ማግኘታቸውን ነበር። እሱንም እንደገቡ አቶ ገዜ ሲያስጨንቀን የነበረ ሰውዬ ታሰረ፣ እንኳን ደስ አላቸው፣ እንኳን ደስ አለን የሚል ምስራች አለሜ ተናገረች። ናቲም ጨመረበት። አባባ እንኳን አብሮ ደስ አለን የሚል ቃል ብቻ ወጣው። ትሁት ግን ምንም አላለች። አለሜ በዚህ ሰዓት ለምንድን ነው የኔ ደስታ ማያስደስተሽ? ትሁት መሆነሻል ብላ ስትላት ትሁት በቃ ትንሽ ወጣ ብዬ ልመለስ ምናምን ብላ እንዲያውም ጭራሽ ወጣተታቸው ሄደች። አባባ በዚህን ጊዜ እባካችሁ ተዋት፣ እሷ አሁን ከፍተኛ የሆነ ችግር ውስጥ ጭንቀት ውስጥ ነው ያለችና አትቀየሚያት አለሜ፣ እባካችሁ ተረዷት እያለ ለማስረዳት ሞከረ። በዚህን ጊዜ እኔ ራሴ ላናግር ብሎ ናቲ ተከትሏት ወጣ። ግን ትሁት ምንም ልታናግረው አልፈለገች። በቃ እንዲያውም ተመለስና ከእናት ጋር ሆን የእናትን ደስታ አብራችሁ አጣጠሙ ብላ ስትለው ናቲም እንደማቅረብ ብሎ ተመለሰ። ግን ቤት ከመጡ በኋላ አለሜን እንዳትቀየሚያት፣ ትሁት የሆነ ያጋጠማት ችግር ቢኖር እንጂ በሰላም አይደለም እያለ ያጽናናታል። አባባ ይህንን የናቲን እሳቤ ሲሰማ ሲያይ ሲመለከት ደስ ብሎ አንገቱን እየነቀነቀ ነው። በአጠቃላይ ስለ ትሁት የሚያስብ ሰው ስላገኘ አባባ ደስ ያለው ይመስላል። አባባና ትሁት ቁጭ ብለው እያወሩ ናቸው። ምን ልታደርግ ያስበሻል የሚል ይመስላል ጥያቄውና በቃ ያንተ ነገር የሆነ ማስተካከለው ነገር አለኝ እንጂ ከዛ በኋላ መደበቅ አለብኝ ወይ ሌላ ሰው ቤት መሄድ አለብኝ ወይም አባቴ ጋር መሄድ አለብኝ እያለች አሁን የሚቀድመው ያንቺ እንጂ የኔ አይደለም ይላል አባባ። ምን ለመሆኑ ምን አዲስ ነገር አለ? ምን አለ ስለኔ ምናምን እያለ ሲጠይቃት በዚያ በባለፈው መኪና አደጋ ውስጥ ማለትም አባባ ሚስት መኪና አደጋ ነው የሞተችውና ከዚያ መኪና አደጋ ውስጥ በህይወት ያለ ሰው ነበረ። በዚያ በህይወት የነበረ ሰውን በሕክምና አገልግሎት ሲረዳ እንደነበረ ከትልቅ ሰው ሰምቻለሁ። ይህን ማረጋገጥ እፈልጋለሁ። ይህንን ካረጋገጡ በኋላ ወደ መሄድበት ሄዳለሁኝ እንጂ ተመስገን ጋርማ አብሬ አልኖርም እያለች ታስረዳዋለች። አባባ ጋር ይህንን ሲሰማ ያመናት አይመስልም። ያትቀልጂ ስንት የሚቀለድበት ኑሮ በዚህ ትቀልጃለሽ ብሎ ነይ በቃ ወደ ውስጥ እንግባ ብሎ ተያይዘው ገቡ። ናቲ የትሁት እንደዚህ መሆን፣ ጸባይዋ መቃየር፣ ብቸኝነት ማብዛት፣ መተከዟ አሳስቦት ለእናቱ ለአለሜ እያማከራት ናቲ ትሁትን ያጣኋት አይነት ስሜት እየተሰማኝ ነው፣ ምን ማድረግ ይሻላል እያለ ያማከራታል። አለሜ ግን የድሮ አለሜ አይደለች፣ ቀዝቀዝ እያለች ነው። ምን የትሁት ጸባይ እኮ አሁን አስቸጋሪ ሆኗል፣ እንደዚህ ነው ብሎ መናገር ይከብዳል። እንግዲህ አንተ ልታገባት ከወሰንህ ምን ማድረግ ይቻላል? ተነጋግራችሁ ራሳችሁ ፍቱት የሚል ችግሩን ከራሷ የማራቅ በዚያ ዙሪያ ላይ ኃላፊነት ይሄን አለች ላለመባል ውሳኔ ወስናለች። ናቲም እንግዲህ በችግሯ ጊዜ እንዴት ተዋታለሁ እሷ እኮ ምን ውስጥ እንዳወጣችን መቼስ ምን ረሰው አይደለም እያለ ይላት። አለሜም ይሄንን አልካደች። አለሜና ናቲ የነበራቸው ውይይት እዚህ ላይ ካበቃ በኋላ ናቲ ትሁትን ሊያናገራት ወደ ቤት ሲሄድ ትሁት ብቻዋን ተክዛ ወንበር ላይ ተቀምጣለች። ቀስ ብሎ ተስቦ እንደ ፍቅረኛ አይኗን ሲይዛት ከበስተኋላዋ ጮኸች። አድኑኝ እርዱኝ የሚል ጩኸት አሰማ። ናቲ ደነገጠ፣ ባለበት ቆሞ ቀረ። በዚህን ጊዜ ድምፁን የሰማች አለሜ እየሮጠች ምን ሆናቸው እያለች ስትመጣ ናቲ ደንግጦ ራቅ ብሎ ቆሟል። ትሁትም እንደዛው። አለሜ ምን ሆናቸው ምን ተፈጠረ እያለች ስትጠይቅ ምላሽ የሚሰጣት ሰው የለም። ትሁት ናቲ ምን ሆናል አስደነገጠኝ እኮ እያለች ስላለች እንግዲህ ትሁት የሆነች ያልተናገረችው የምትጨነቅበት ጉዳይ እንዳለ ናቲ ገብቶታል። እሱን ደግሞ ንገሪኝ ቢላት ፈጽሞ ልትነግረው አልቻለች። በዚህ ተናዶ ትተወጣ። አለሜና ትሁት ብቻ ቤት ቀሩ። ምንድነው የተፈጠረው ምን ሆድሽ ብላ ጠይቀቻት አለሜ። ትሁትም እያንዳንዱ አንድ ባንድ ነገረቻት። ያለችበት ስሜት ይህ ሆኖ እንጂ የእሷ ደስታ ሳያስደስታት ቀርቶ እንዳልሆነ ነገረቻት። አቶ ገዜ ስለታሰረም እንኳን ደስ ያለሽ አለቻት። እሷም እንዳልተቀየመቻት አስረዳቻት። ተመስገን ስለሚያስጨንቃት እንደሆነ ይህን ሁሉ እየዞረች የሰው ቤት ምሰራ እንጂ በራሷ ችግር ኑሮባት እንዳልሆነ አስረዳቻት። ግን ይህንን ነገር ለናቲ እንዳትነግረው አስጠነቀቀቻት። አለሜም ለምን አናሳስረውም ለፖሊስ ተናግረን ብላ ስትለው እሱ መቼ የሚታሰርበት መረጃ ትቶ ይሄዳል፣ በጣም ክፉ ሰው ነው፣ እንዳቶ ገዜ የሚያሳስር መረጃ ትቶ አይሄድም፣ ስለዚህ ምንም ማድረግ አንችልም፣ ጥንቃቄ ማድረግ እንጂ ለተባባል ነው። አሁን ይህንን ጉዳይ ለናቲ እንዳትነግሪው እኔ ወጣው
እሰጠዋለሁ ብላለች ትሁት። አለሜ ግን የሆነ ትካዜ ውስጥ ገብታለች። ሚያስችላት አትመስል። እንዴት ነው ይሄ ነገር? ምን ይፈጠር ይሆን? እንቀጥል። አለሜ እንደፈራ ነው ይሄን ነገር ይዛ ዝም ማለት አልቻለችም። አባባ ጋር አንስታ እያወራችሁ ነው። ትሁት ያለችበት ሁኔታ በጣም ያስፈራል። ግን የበለጠ የሚያስፈራው ደግሞ ልጅ ናቲ ነው ትላለች። አባባ በጣም ተገርሞ እንዴ ችግሩ እሷ ላይ ሆኖ እያለ ለምንድነው እንደገና ለወንዱ ልጅ የምታስቢው እያለ ይላታል። እንዴ እሷንማ ያፈቅራታል እኮ ልጅ ነው በማይመለከተው ጉዳይ እየገባ ያለ፣ ስለዚህ ስለ ልጅ እፈራለሁ እናት ነኝ እያለች ትላለች። አባባም ተወው ለሁሉም መላ አይጠፋለትም ብዙ አትጨነቂ እያላት፣ በዚህ መካከል ኖርማል ናቲና ተመስገን እንዳይገናኙ ተብሎ ፍራቻ ውስጥ የነበረው ወይም እንዲደበቅ ፈልግ የነበረችው ትሁት ናቲ በሩን ሲከፍት ተመስገን ሊያንኳኳ ሲል ፊት ለፊት ተጋጠሙ። በዚህን ጊዜ ትሁትን ጥራልኝ አለ ተመስገን። ናቲም ማን ልበል ለምፈልጋት ነው እያለ መጠየቅ ሲጀምር ዝም ብለህ ጥራልኝ ተመስገን ይፈልግሻል በልልኝ። ናቲ ግን ምንም ደስ አላለው። ያዘዘውን ከማድረግ ወደኋላ አላለም። ገብቶ ሰው ይፈልግሻል አለ። እሷም ምንም ሳትል ትሁትም እሺ ብላ ወጣች። ስትወጣ ግን በሩን ስታይ ተመስገን መሆኑን ስታይ ደንግጣ መልሳ ዘግታበት ተመለሰች። በዚህ ጊዜ ተመስገን በሩ ፊት ለፊት ቆሞ እያለ አባባ ደረሰና ምን ትሰራለህ ይለዋል። ይኸውልህ አባዬ አሁን እንኳን የመጣሁት በሰላም ነው። ስለዚህ ምንም ማተካር አልፈልግም ትሁትን ፈልጌ ነው። ሰላም ማለት ለሁሉም ነው። ለአንተ ብቻ ሰላም ለሌሎችም ሰላም ከነሳ ይሄ ሰላም አይባል እያለ ይመክረዋል አባባ። እሱም አይ እኔ ማንንም አልጎዳም፣ በማንም ጉዳይ አልገባም፣ ማንም ለመጉዳት አይደለም የመጣሁት ተቀይሬያለሁ፣ በትሁት ጉዳይ ግን ማንኛውንም ምክር አልቀበልም ብሎ ርፍ። በዚህን ጊዜ ምንም አይነት ምክር ማትቀበል ከሆነ በር ልቀቅልኝ ሲለው እሺ ብሎ ተሰናብቶ ወጣ። በሩን ዘግታ ከተመለሰች በኋላ ናቲ ቁጭ ብሎ እየጠበቃት ማን ነው ይህ ሰው እሱ በደንብ ያውቅሻል እያለ ሲያፋጠጣት እሷ ግን ለመንገር ፈቃደኛ አይደለች። እንዲያውም በር ተሳስቶ እንደሆነ ነግራው ሌላ ቦታ እንዲፈልግ እንደነገረችው ስትነግረው ናቲ በጣም እየተገረመ የሆነ ነገር እየደበቀችው እንዳለ ስላወቀ ቢያፋጠጣትም በቃ እዚህ በላይ ልነግር አልችልም ስላለችው ናቲም ተናዶ ወደ ውጭ ወጣ። ናቲ ውጭ ወጥቶ በሚተክስበት ሰዓት እናቷ አለም የመጣችና ምን ሆነሃል ልጄ ናቲ ፊት እኮ ጥሩ አይደለም እያለች ጠይቀችው። እሱ በቀጥታ ትሁት የሆነ ነገር እየደበቀች ነው ምን ሆናለች የምታውቂው ነገር አለ እያለ ሲጠይቃት ምን አይተ ነው ምን ተፈጠረ ብላ ጠይቀዋለች። ቅድም ከበር ልወጣ ስል አንድ ሰው ትሁትን ጥራልኝ አለኝ። ማን ልበል ምን ፈልገህ ነው እያሉ በጠይቀው ዝም ብለህ ጥራልኝ አለ። ደግሞ የሆነ ኮስታራ የሆነ ሰው ነው እያለ ሲላት አለም የደነገጠች። ዝም ብለህ አጠራም እንዴ ምን አስጠየቀህ እያለች ስትለው ናቲም እንዴ ስለ ትሁት እኮ ነው ትሁት እኮ ጮኛዬ ነች ይመለከተኛል ሲላት ገና አሁን እኮ ነው ያወቃት ካንተ በፊት የምታውቀው ሰው ይሆናል እያለ ስትለው እና እንደዛም ከሆነም እኮ መንገድ ነበረባት እሷ ግን አላውቀውም ነው ያለችኝ የሆነ ነገርማ አለ እያለ ሲል በቃ ምንም ሌላ ነገር አይኖርም አትጨነቅ ምናምን ብላ ትታው ሄደች። አለም የስልክ ተደወለላት። ስልኩ ማን ቢደውል ጥሩ ነው ቤቲ ለአለም የደውላ እንኳን ደስ አለሽ አለቻት። እንግዲህ ያው እንኳን ደስ አለሽ ማለቷ አቶ ገዜም በመታሰሩ ምክንያት ይመስላል። አለሜም እንኳን አብሮ ደስ አለን የሚል ምላሽ አልመለሰችም። አንቺ ትቀርኛለሽ የወሰድሽውን ገንዘብ በሙሉ ተመልሻለሽ ትላታለች። ቤቲም እንግዲህ በዛ በኩል ሆና ያው ብሩን የምመልሰው አንቺ ያጓደልሽውን ፍትህ ማስተካከል ስቺ ነው ስትላት ፍትህ እንደዛ ከሆነማ አንቺ መታሰር አለብሽ እኔን ከአቶ ገዜ ጋር ሆነሽ በጨለማ ቤት ቆልፈሽብኝ የኖርሽ ነሽና አንቺም ወንጀለኛ እኮ ነሽ ፍትህ እዚያም አለ ያሉ ተጨቃጨቁ። ትሁት ሻንጣዋን እያዘገጃጀች ነው። በዚህ ጊዜ አባባ ደረሰና ወዴት ለመሄድ ነው ብሎ ይጠይቃታል። እሷም የሄድበትን አላቅም ስትለው አባባ ግራ ገባው። የምትሄጂበትን ሳታውቂ ከምትሄጂ የምታውቂውን ተመስገን ብትጋፈጪው አይሻልም ሲላት በቃ ወደ ቤተሰቦች እሄዳለሁ አለች። አሁን መሽቷን ነገ ጠዋት ትሄጃለሽ ቆይ መፍትሄ አናታ ምንነጋገር ሲላት እሺ ብላ የእሱን ፍቃድ ተሳላ ለመሄድ ተስማማች። ተመስገን ለማን እንደሆነ ባይታወቅም አዎ አድራሻዋን አግኝቻለሁ የሚፈጠረውንም እየተከታተልኩ አሳውቃለሁ እያለ ስልክ ይደውላል። አለሜ ናቲን ከሆነ ክፍል ወስዳ ትሁትን እንዲተዋት እያገባባችሁ ነው። ትሁት ጥሩ ሰው ነች መልካም ሰው ነች ብዙ ነገር አድርጋልናለች ልቧም ወርቅ ነው። ግን ከኋላዋ የሆነ ችግር አለ። የደሞ እናት ነኝና ምንም አይነት ነገር እንዲያጋጥምህ አልፈልግም በቃ እውነቱን ልንገርህ ከትሁት ጋር ያለን ግንኙነት አቁም ስትለው ናቲ ደነገጠ። ይህንን እያለችው እያለ ትሁት ደግሞ በአጋጣሚ ይሁን ሆነ ባይታወቅም ያው በአጋጣሚ በሚለውን ያዘው እየሰማች ነው ይህንን ነገር ካለሜ አፍ ይህ ሲወጣ ናቲ ብቻ ሳይሆን ትሁትም ደነገጠች። እንዴት አባቴን ተጋፍጣ ከሞት መንጋጋ ፈልቅቃ ያወጣችሽ ልጅ የሆነ ችግር አለና አንተም አደጋው ያጋጥመሃል በሚል ፍራቻ እንድተዋ ታግባብኛለሽ ይህን ካንቺ ፈጽሞ መስማቴ ያስደነግጣል ሁለተኛ እንዳትናገሪ ብሎ ጥሎ ሄደ። አለሜም ተጨንቃለች። ያው እናቱን አንጂ ክፉን አይደለም በተደጋጋሚ ክፉኛ አይደለም ትላለች። እንግዲህ የምትናገረው ደግሞ የክፋት ትሁት ባለሜ ንግግር እየተገረመች አንገቷን ደፍታ እያብሰለሰለች እያለ የሆነ ጊዜ ደግሞ ቤቲ አንድ ነገር ነግራት ነበረ። ሰዎች የሆነ ነገር ካንቺ የሚፈልጉት ነገር አጡ ወርወሮ ነው የሚጥሉሽ። ሰዎች የሚፈልጉሽ ለሆነ ጥቅም ብለው ነው እንጂ አንቺ የሆነ ችግር ቢደርስብሽ ማንም ዞር ብሎ አያይሽም። ስለዚህ ራስሽን ጠብቂ ያለቻት ሳይላት አይቀርም መሰለኝ። እሱን እያብሰለሰለች ስትገባ ተመስገን ሶፋ ላይ ቁጭ ብሎ አገኘችው። ተፋጠጡ። የዛሬው ድራማ ያበቃው እንግዲህ ትሁት
ትሁትና ተመስገን እንደተፋጠጡ ምንም አልተባባሉ። እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበረ። ትሁትና ተመስገን እንደተፋጠጡ ናቸው። ምን ይፈጠር ይሆን የሚለውን በቀጣይ የምናቀርብ ይሆናል። እስከዚህ ድረስ አብራችሁ ስለነበራችሁ እናመሰግናለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።